ኢትዮ ፎረም ተዘጋ እየተባለ ነው። የአሁኑ የመጨረሻና በጣም አስደንጋጭ ይመስላል። የፈረንሳይ መንግስት በኢትዮ ፎረም ላይ የመጨረሻ ያለውን የማገድ ስራ እየተገበረ እንደሆነ መረጃዎች እየወጡ ናቸው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር ልዩና ወንድሜ የሚያባብል ወዳጅነት እንዳላቸው ይታወቃል። ይህ ነገር በኢየሱስ ሽመልስ ኢትዮ ፎረም የተሰኘ ሚዲያ ላይ ማክሮን እንዲወስኑ ሊያደርጋቸው ይችላል የሚሉ መረጃዎች እየወጡ ነው። ኢትዮ ፎረም ላለፉት 2 እና 3 ቀናት ከስራ ውጭ ሆኗል። ምንም እንኳን የዩቲዩብ ቻናሉ ከዩቲዩብ ላይ ባይጠፋም ነገር ግን ለ2 እና 3 ቀናት ያህል ምንም አይነት ስርጭት እየተላለፈበት አይደለም። ኢትዮ ፎረም ከ2015 ጀምሮ ባለው ታሪክ አንድም ቀን ወይም ለአንድም ጊዜ ዝግጅቱ ተቋርጦ አያውቅም። በተለይ ከ2015 ክረምት ጀምሮ ባሉት ጊዜያት አንድም ቀን ሳይቋረጥ ስለቆየ የአሁኑ መቋረጥ ከዚሁ በፈረንሳይ መንግስት ከደረሰበት ጫና ጋር ሊገናኝ ይችላል እየተባለ ነው። የኢትዮ ፎረም ዋና መስራችና አዘጋጅ ሆነው ያየሰው ሽመልስ ከደብረ ማርቆስ ዩኒቨርሲቲ በስነ ጽሁፍ የተመረቀ ሲሆን በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ረጅም የሥራ ቆይታ ነበረው። ከዓመታት በፊት በኢትዮጵያ ሬዲዮ ለበርካታ ዓመታት ካገለገለ በኋላ ወደ ፋና ብሮድካስቲንግ ኮርፖሬት በማምራት የጋዜጠኝነት ስራውን ቀጥሏል። ከፋና በኋላ በኤኤንኤን ቴሌቪዥን ውስጥ ተቀጥሮ በሚሰራበት ወቅት ከአሁኑ ጠቅላይ ሚኒስትር አብይ አህመድ ጋር መጋጨት እንደጀመረ ይታወሳል። ከኤኤንኤን መልቀቁን ተከትሎ እንደ ናሁ ቴሌቪዥንና አርትስ ቴሌቪዥን ባሉ ተቋማት ውስጥ ተንቀሳቅሶ ለመስራት ቢሞክርም የፈለገውን ያህል የተረጋጋና የሰመረ ስራ ማግኘት ሳይችል ቀርቷል። ከተለያዩ የግል ሚዲያ ተቋማት ጋር በነበረው አለመግባባትና ፍላጎቱን ማግኘት ባለመቻሉ ኢትዮ ፎረም የተሰኘውን አማራጭ መገናኛ ብዙሃን አቋቁሟል። ጋዜጠኛው ከተለያዩ አካላት ጋር በነበረው ውዝግብ ሳቢያ በተለያየ ጊዜ በሰጠው መግለጫ ለ7 ጊዜ ያህል መታሰሩንና በእስር ቤት ውስጥ ከፍተኛ መከራና ሰቆቃ ማስተናገዱ ሲገልጽ ቆይቷል። ከእስርና ከእንግልት በኋላ ወደ ፈረንሳይ ሀገር ያቀናው ያየሰው ሽመልስ በ2015 ዓ.ም ገደማ ጣቢያውን እንደገና በማዋቀር ስራውን ጀምሯል። የኢትዮ ፎረም መስራች ሆነው ያየሰው ሽመልስ በኢትዮጵያ ፖለቲካዊና የሚዲያ ምህዳር ውስጥ ስማቸው ከፍ ብሎ ከሚነሳላቸው ግለሰቦች መካከል አንዱ ነው። በሰሜን ሸዋ አማራ ክልል ውስጥ የተወለደው ይህ ሰው በህይወቱ ዙሪያ የሚነሱ የማንነት ትርክቶች፣ የጸሐፊነት ጉዞና የተለየ ግላዊ ባህሪው ብዙዎችን የሚያነጋግር ርዕሰ ጉዳይ ሆኖ ቆይቷል። ያየሰው በትውልድ የሰሜን ሸዋ አማራ ወይም ደግሞ የአማራ ክልል ተወላጅ መሆኑ ቢታወቅም በዙሪያው የሚነሱ የፖለቲካ ንግግሮች የተለያዩ አቅጣጫዎችን ይዛሉ። እንደ ዳኛቸው አሰፋ ያሉ ተቺዎቹና ተቃዋሚዎቹ በአማራ ክልል ቢወለድም ከአማራ ውጭ ባሉ ወይም በቁጥር አናሳ በሆኑ እንደ ወይጦ ወይም ቤተ እስራኤላውያን አሊያም እንደ ፈላሻ ካሉ ማህበረሰቦች ሊወለድ እንደሚችል ይከራከራሉ። ይህ የማንነት ክርክር ያየሰውን የሁለገብነቱንና አከራካሪ ስብናውን ከሚያሳዩት ነጥቦች አንዱ ነው። ያየሰው ከቀድሞውም ጀምሮ ጠንካራ ተሟጋችና ተከራካሪ ሆኖ ይታወቃል። የኢትዮጵያ ማዕከል በዋናነት ሰሜን ኢትዮጵያ እንደሆነ የሚያምነውና አማራና ትግራይ የአገሪቱ ዋና ዋልታዎች አሊያም ደግሞ ኮር ስቴት ናቸው የሚል ጽኑ እምነት ያለው ሲሆን ይህ የፖለቲካ አቀንቃኝነቱ ከአብይ አህመድ መንግስት ጋር ከፍተኛ ንትርክ ውስጥ እንዲገባ አድርጎታል። በመጽሐፍ ቅንብሮቹም ሰፊ ተነባቢነት ያላቸውን ስራዎች አበርክቷል። ያየሰው ከነዚህ መካከል በኢሳያስ በመለስ ዜናዊና በመንግስቱ ኃይለማርያም ላይ የሚያተኩር የሰዎችና የመንግስታትን እርስ በርስ ፍልሚያ የሚያሳይ ታሪካዊ ልቦለድ አለው። ጎቲም ሲሞን ይባላል። በቅርቡ የወጣውና የራሱን ህይወት ጨምሮ የተለያዩ ክስተቶችን የዳሰሰበት የሴራ አርካብ የደም መንበር መጽሐፉም ይጠቀሳሉ። ያየሰው ሽመልስ አዲስ አበባ በነበረበት ጊዜ ከጸሐፊዎች እንደነ ይነገር ጌታቸውና ጉች ሽመልስ ካሉ ግለሰቦች ጋር ጊዜ እንደሚያሳልፍ መረጃዎች ይጠቁማሉ። በወቅቱ መኪና በመያዝ የራይድ አገልግሎት ይሰጥ እንደነበርና በዚህም ገቢ እንደሚያገኝ ይነገራል። በግላዊ ህይወቱ በቅርቡ ባሳተመው የሴራ አርካብ የደም መንበር መጽሐፉ ላይም እንዳሰፈረው ከጓደኞቹ ጋር አርፍዶ ከማሳለፍና ከአልኮል መጠጥ ፍጆታ ጋር የተያያዙ ልምዶች ነበሩት። በተለይ ንዴት ሲያጋጥመው የመጠጥ ፍጆታው እንደሚጨምር ራሱም በመጽሐፉ ላይ በግልጽ ጠቅሷል። ያየሰው የደህንነትና የስለላ ጉዳዮችን በልዩ ትኩረት የሚከታተል ሰው ነው። አዲስ አበባ በነበረበት ጊዜ ከማንም ጋር በቀላሉ ተቀላቅሎ የሚበላና የሚዝናና አልነበረም። ይበልጥ ጊዜውን የሚያሳልፈው ለብቻው ነበር። ለደህንነቱ ከፍተኛ ጥንቃቄ እንደሚያደርግና ከመስኮት ጀምሮ ያለውን ሁኔታ በመመልከት ጥንቃቄን ያዘወትር እንደነበር ጓደኞቹ ይናገራሉ። የያየሰው ጓደኛ አበበ ባዩ ይባላል። አበበ ባዩ ተግባቢ ነው፣ ፈጣን ነው። የሀገር ውስጥም ሆነ የውጭ መገናኛ ብዙሃንን በንቃት ይከታተላል። ከተማሪዎች ጋር ይግባባል፣ ከመምህራንም ጋር እንዲሁ። ብዙ ጊዜ ከመምህራን ጋር የነበረው መግባባት ጤናማነት እንደሚጎድለው
ብዙዎች ይገልጻሉ። በትምህርት ቤት ህይወቱ ሚኒ ሚዲያ ላይ ንቁ ተሳትፎ ነበረው። በዜና አቀራረቡ ሳቢና ማራኪነት ብዙዎች ያደንቁት ነበር። ድምጹ ያምራል። የአቀራረብ ለዛውና አዘጋገቡ ጉልበት አለው። ስሜትን ቆንጥጦ ማቆየት ይችላል። በትምህርቱ በጣም ጎበዝ ከሚባሉት ተርታ የሚሰለፍ ባይሆንም ፈጣንና ጥሩ አቀባበል የነበረው እንደነበር አብረውት የተማሩ ጓደኞቹ ይመሰክራሉ። ከትምህርት ቤት ውጭ የነበረውን ጊዜውም በአብዛኛው ኳስ በማየት ፊልም በመመልከት ጆተኒ በመጫወት ወዘተ ያሳልፍ እንደነበር ይነገራል። የሚሯሯጥ አይነት ተማሪ ነበር። አንድ ነገር ላይ ችክ ብሎ መቆየት አይሆንለትም። ዩኒቨርሲቲ ሲገባ የተመደበበት ትምህርት ክፍል የስርዓተ ትምህርት ጥናት አሊያም ከሪኩለም ነበር። ይሁን እንጂ የጋዜጠኝነት ፍቅርና ህልም ስለነበረው በከፍተኛ ትግል ወደ ጋዜጠኝነት ትምህርት ክፍል ተዛወረ። አበበ ባዩ የትምህርት ንባቦችን በጣም ያነባል። በመምህራን የሚሰጡ አንዳውቶችን እጥብ አድርጎ ነው የሚያነበው። በዩኒቨርሲቲ ቃላት ይገለጽ ከተባለ ቸካኝ ነው። ቸካይነቱ አይታወቅበትም። በመዝናኛ ቦታዎች በብዛት ይታያል። በኳስ ሜዳ፣ በቴኒስ ሜዳ ወዘተ። አበበ ቸካይ ይሁን እንጂ ከትምህርት ውጭ ያሉ መጽሐፍትን የማንበብ ልምዱ ግን እምብዛም ነው። አበበ የኦርቶዶክስ እምነት ተከታይ ነው። በትምህርት ቤት ተማሪ በነበረበት ጊዜ በሰንበት ትምህርት ቤት ጉባኤ አውደ ምሕረት ይመራ እንደነበርም በራሱ አንደበት ይናገራል። በዩኒቨርሲቲ ቆይታው የቤተ ክርስቲያን ሕይወት አልነበረውም። በአንድ ወቅት በቤተ ክርስቲያን ትምህርት ለምን እንደማይሳተፍ ከጓደኞቹ ለቀረበለት ጥያቄ በትምህርት ቤት ሕይወቱ በነበረው የሰንበት ትምህርት ቤት አውደ ምሕረት ላይ ወጥቶ መድረክ እስከ መምራት ድረስ ይሳተፍ እንደነበር ጠቅሶ ነገር ግን በቤተ ክርስቲያን ግቢ ውስጥ የሚሰማው የመንፈሳዊነት ስሜት ቅጥር ግቢውን ለቆ ከወጣ በኋላ ስለሚረሳውና ዓለማዊነት መልሶ ሕይወቱን ስለሚቆጣጠራት አንድ መንፈሳዊ አንድ ጊዜ ደግሞ ዓለማዊ መሆን የአብዛኛው ሰው እውነተኛ ሕይወት ኑባሬ መሆኑን ቢያምንም እርሱ ግን እንዲህ አይነት መንፈሳዊነት አልፈልግም፣ መንፈሳዊ ከሆንኩ በቁርጡ የምር መሆን አለብኝ እንጂ ወጣ ገባ የሚል ጀማሪነት መንፈሳዊነት ትክክል ስላልመሰለኝ ነው የተውኩት ብሏል። በዩኒቨርሲቲ ሕይወቱ ሲያጠና ሲቸክል ብዙም አይታወቅበትም ተባብለናል። ምክንያቱም የሚያጠናው በግላጭ ሳይሆን ደበቅ ብሎ በመሆኑ ነው። አበበ ባዩ ደብተር ወይም ሃንዳውት ከኪሱ አይለይም። የንባብ ስሜቱ ሲመጣለት ድንገት ከጨዋታ ወይም ከመዝናኛ ቦታ ብድግ ብሎ የሆነ ቦታ ዘወር ብሎ አጥንቶ ወደ ማህበራዊ ሕይወቱ ይመለሳል። በዋናነት ግን የሚያጠናው ሌሊት ነው። ልክ ጓደኞቹ ሲተኙ አካባቢው ጸጥ ረጭ ሲል አልፎ አልፎ በመማሪያ ክፍሎች ውስጥ በብዛት ግን ዶርም ውስጥ ያጠናል። ውጤቱ እጅግ በጣም ጥሩ ነበር። ከአንዳንድ መምህራን የሚቀርብለት ሙገሳ ግን የጤና አይመስልም ነበር። ከሱ ውጭ ሌላ ተማሪ ያለ እስከማይመስለው ድረስ የሚሰማው መምህርም ነበር። በደፈናው ድክመቱን ሁሉ ያለማየትና ዝም ብሎ የመውደድ እንዲያውም አንዳንድ መምህራን ውጤት ጨምሩበት እንደነበር ይታማል። እርሱ ራሱ አንድ አራት መምህራንን ስማቸውንም ጠቅሶ ውጤት ዝም ብለው እንደሚሰጡት መስክሯል። እነ ቲቸር ገሌ እኮ ባላነብም ዝም ብለው እንደሚሰጡኝ እርግጠኛ ነኝ፣ ግን አንብቤ መስራት ስለምፈልግ አጠናለሁ በማለት አረጋግጧል። አበበ ባዩ ጽንሰ ሐሳብ ይገባዋል። የተግባር ትምህርቶች ላይ ምሳት ነው። ካሜራ፣ ምስልና ድምጽ ቅንብር ይሳካለታል። ሽምደዳንም ያነጉደዋል። ከፈለገ ሃንዳውቱን ከነመስተዋድዱ ከነቅጽሉ ከነአያያዥ ወዘተ በቃሉ ልቅም አድርጎ መያዝ ይችላል። አንዳንድ መምህራን የሚያወጧቸው ጥያቄዎች ለእንዲህ አይነቱ ጥናት የሚጋብዙ ነበሩ። በተለይ ህንዳዊ ፕሮፌሰር ለምርመራ ጋዜጠኝነት ኮርስ ፎር ኤንድ አገነስት የሚባሉ መስተዋድዶችን እንድንሞላ የሚጠይቅ ጥያቄ ሁሉ አውጥቶ ያውቃል። አበበ ባዩ ቋንቋ ነክና የጽሑፍ ኮርሶች ላይ በአንጻሩ ደከም ይላል። ነጥብ የጣለባቸው ኮርሶችም እንዲህ አይነት ኮርሶች ናቸው። መመረቂያ ጽሑፍ ላይ ያጋጠመው ጉዳይ ግን ብዙዎችን አበሳጭቷል። መምህራንንና ተማሪዎችንም አስተዛዝቧል። መመረቂያ ጽሑፍ ወይም ሲኒየር ኢሴ በሚያቀርብበት ጊዜ ከገምጋሚው ጋር በጥያቄ ተፋጠጡ። ያፋጠጣቸው የጥያቄው ከባድነት አልነበረም፣ የምርምር ስነ ምግባር ጉድለት እንጂ። ገምጋሚው መምህር ለወትሮ በመርህ ላይ ተመርኩሶ በመስራት የሚታወቅ ነው። ይህ ጥናት ከዚህ በፊት የተሰራ እንደሆነ ይህን ጥናት ደግሞ ራሱ የገምጋሚ ከዚህ በፊት አማክሮ ወይም ገምግሞ እንደሚያውቅ ገልጾ ፕላጃራይዝ አድርገሃል አለው። አበበ ባዩ ግን አስተባበለ። አላደረኩም ብሎ ሸመጠጠ። መምህሩ ሙግቱን አጠናከረ። ከየት እንደኮረጀው ማስረጃ ጠቅሶ አፋጠጠው። ቃል በቃል ከዚህ ወረቀት ብዙ ሐሳብ ኮርጃል አለው። በሂደት ማምለጫ ሲያጣ አበበ ማመነ። ገምጋሚውም ይህ እኮ የአካዳሚክ ወንጀል ነው፣ ጥናትን ውድቅ እስከ ማድረግ ያስቀጣል፣ ግን በትምህርት ጎበዝ ስለሆንክ ቢያንስ ውጤት ይቀነስብሃል አለው። አበበ ተጨናነቀ። ከዚያም እኔ እኮ የኮሌጁ ሰቃይ ነኝ፣ ይህ ውጤት ተቀነሰብኝ ማለት የሜዳሊያ ሽልማቴን አጣለሁ ማለት ነው ሲል የተማጽኖ ሐሳብ አቀረበ። ውሸቱን ነበር። የኮሌጁ ተሸላሚ ከእንግሊዝኛ ትምህርት ክፍል ነበር። መምህራኑ ግን እያወቁ አይመስለንም። አማካሪውና ገምጋሚው ተመካክረው ውጤቱን ኤ አደረጉለት። ይህ ክስተት ብዙዎችን አስቆጥቶ ነበር። ተማሪዎችን ሲሰሙ የነሱ ልፋት በስራቸው ሳይሆን በኋላ ታሪካቸው እንደተመዘነ በማሰብ
ተከፉ። ላለው ይጨመርለታል አይደል ነገሩ አሉ በማጉረምረም። ሌሎቹ በራሳቸው ጥረው ግረው የራሳቸውን አዲስ ርዕስ ሰርተው ሲውጤት ሲያገኙ አበበ የሌላ ሰው ስራ የኮረጀ መሆኑ እየታወቀ ማግኘቱ አበሳጫቸው። ይህ ጥቁር ታሪኩ ነው። አበበ ፕሬዘንቴሽን ላይ አደገኛ ነው። ነገሮቹን በቀላል መያዝና በመወቅታ በድምቀት የማቅረብ ብቃቱ ድንቅ ነው። አሳይመንት እንኳን ሲያቀርብ የሚያሳየው ተመስጦና ትኩረቱ ሰባኪ እንጂ ከመምህሩ ፊት የሚያቀርብ ተማሪ አይመስልም ነበር። ዜና ሲያነብም እንደዚያው። የአበበ ዜማው ልዩ ነው። ከጋዜጠኝነት ባሻገር የኪነ ጥበብ ተሰጥኦም አለው። የዜማ በአንድ ወቅት የትንሳኤ በዓል ማግስት በዩኒቨርሲቲው ኦዲቶሪየም አዳራሽ በተዘጋጀ የሙዚቃና የስነ ጽሑፍ ድግስ ላይ መድረክ ላይ እንዲዘፍን ፕሮግራም የተያዘለት ሰው ቀረ። መድረክ መሪው ከታዳሚው መካከል ስሜቱን በሙዚቃ መግለጽ የሚፈልግ ወይም ተሰጥኦን ማሳየት የሚፈልግ ካለ በሚል እድሉን ወደ ታዳሚው አዞረው። አበበ በቁመቱ ረጅም ነው። እጁን አምዘግዝጎ ወደ ላይ ተንጠራርቶ አወጣ። እድሉን አገኘ። የድምፅ ማጉያውን ተቀበለ። ምን ሊዘፍን ነው በሚል ታዳሚው በጉጉት ይጠብቀው ጀመር። ጊዜው የትንሳኤ በዓል ማግስትም አይደል? የሰርግ ሙዚቃ። የደረጀ ደገፋው አበራውን ሻማ ተስረክራቂ ድምፅ ሞቅ ያለ ጉልበት ያለው ሙዚቃ ከአበበ ጉሮሮ ተንቆረቆረ። አጃይብ አልን። ይዘፍናል እንዴ? እንደዚህ ይችላል እንዴ? እንዴት እስከዛሬ አላወቅንም አልን። ተገረምን። ከዚህ በፊት ዘፍኖ ያውቅማ። ጭብጨባ ጎረፈለት። የትምህርት ቤት ጓደኞቹ ግን የዜማ ተሰጥኦ እንዳለው ያውቁ ነበር። አበበ ዓለምን የሚረዳበት እይታ፣ በተለይ የሞራል ፍልስፍናው ግን በብዙዎች ዘንድ አይወደድም ነበር። ሲበዛ ራሱን ከሌሎች ያወዳድራል። ራስ ወዳድ ነው። ጥሎ ማለፍ አይነት አካሄድ ይወዳል። ብዙ ጎበዝ ተማሪዎች ላይ የሚታየው ለሌሎች የማሰብና የሰብአዊነት ስሜት ብዙም አይስተዋልበትም። እሽቅድምድም ይታይበታል። ለአብነት ያህል መጽሔት ዝግጅት ላይ የቡድን አጋሮቹን ጽሑፍ የራሱ እንደሆነ አድርጎ አሳትሞት ጓደኞቹ ታዝበውታል፣ ተቀይመውታል። ይቺ ባህሪው አሁንም በኢትዮ ፎረም ላይ ተደገመች። ከሌሎች ሚዲያዎች ያገኘውን ዘገባ የራሱ በማስመሰል ተገቢው እውቅና ሳይሰጥ ምንም ሳይጠቅስ የተማረውን የጋዜጠኝነት መርህ ወደ ጎን በማለት የብልጣብልጥነት አካሄድ የተሞላበት ዘገባ ይዘግባል። በዚህም ታዋቂ ጋዜጠኞች ከድርጊቱ እንዲቆጠብ ምክር አዘል ማስጠንቀቂያ ሰጥተውታል። አበበ ባዩ ከምረቃ በኋላ በኢቲቪ ሪፖርተርነት ለ5 ዓመታት ያህል ሰርቷል። ከኢቲቪ ሲባረር ያቀረበው ሰበብ በችሎታ ሲበልጣቸው አውትሻይንስ አድርግባቸው ቀኑብኝና ሴራ ሸርበው በሰበብ አባረሩኝ የሚል ምክንያት አቀረበ። ይህ ራሱን አግዝፎ የማቅረብ አመለካከቱ ምናልባት በባልደረቦቹም እንዳይወደድ አድርጎት ይሆናል እንጃ። በእርግጥ በኢትዮጵያ ቴሌቪዥን እያለ በዜና አቀራረቡ ተወዳጅ ነበር። በውስጥም ባለቃዎቹ፣ በውጭም በአድማጭ ተመልካቹ። ይህ ማለት ግን የስራ ባልደረባዎቹ ይወዱታል ማለት አይደለም። ከኢትዮጵያ ቴሌቪዥን የተባረረው በአንድ ፕሮግራም ላይ በተላለፈ ተንቀሳቃሽ ምስል ምክንያት ነው። አበበ ይህም ቪዲዮ የግብርና ሚኒስቴር ካዘጋጀው የዶክመንተሪ ሁኔታ ላይ ቀርጾ እንዳስገባው በመጥቀስ ቪዲዮ ላይ የታየው ካርታ ስህተት ካለበትም መጠየቅ ያለበት ሚኒስቴር መስሪያ ቤቱ እንጂ እኔ አይደለሁም በማለት እንደተሟገተ ይነገራል። ያም ሆነ ግን ተባረረ። ከዚያ ፋና ብሮድካስቲንግ ኮርፖሬት ውስጥ ተቀጠረ። ከቀናት በኋላ የኢትዮጵያ ቴሌቪዥን ሰዎች ፋና መግባቱን ሲያውቁ ተበሳጩና በፋና አመራሮች ላይ ወቀሳ አቅርበው አስባረሩኝ ይላል። ከዚያ ኤኤንኤን ቴሌቪዥን ገባ። ኤኤንኤን እያለ በግሉም ከነፍታ ወቄ ወንዶሰን ጋር በመሆን የሬዲዮ የአየር ሰዓት ገዝተው ቢዝነስና ኢንሹራንስ ላይ ፕሮግራም ያዘጋጁ ነበር። በኋላ ቢቢሲ አማርኛ ላይ ተወዳድሮ አልፎ ኬንያ ናይሮቢ ገባ። እንደገባ በአዲስ አበባ ያለውን ንብረት ለመውሰድ በመጣበት ወቅት ክስ ቀረበበትና ታሰረ። በማህበራዊ ሚዲያ በአማራነቱ ብሔር ተኮር ጥቃት ነው የደረሰበት በሚል አንዳንድ ጓደኞቹ ዘመቻ ቢጤ ሊከፍቱ ሞክረው ነበር። በኋላ ሲጣራ ወንጀሉን ይፈጽም አይፈጽም ባይታወቅም የቀረበበት ክስ ግን ያስገድዶ መድፈር እንደነበር ታወቀ። አንዳንድ ሰዎች የተጠረጠረበትን ወንጀል እንዳልፈጸመ ይናገራሉ። የሚያቀርቡት ምክንያት ደግሞ ከሳሹን የአከራዩን ልጅ አስጠናት እንደነበር፣ በሂደት ግን ግንኙነታቸው ወደ ፍቅር እንደተቀየረ፣ ከዚያም አበበ ወደ ውጭ ሊሄድ እንደሆነ ልጅቷ አስታውቅ ተናዳ ለእናቷ ደፈሬ ብላ እንደተናገረችና ቤተሰቦቿ ጉዳዩን ለሕግ እንዳቀረቡት ነው። በዚህ ጉዳይ የተረጋገጠ ማስረጃ አላገኘንም። ይሁንና ለ14 ዓመታት ፍርድ ተፈርዶበት በስር ላይ እንዳለ የኮቪድ-19 ወረርሽኝ በመግባቱ ታራሚዎች ሲቀነሱ አበበም አብሮ ተፈታ። ከስር ከተለቀቀ በኋላ በሰሜኑ ጦርነት ከህወሓት ጎን ተሰልፎ የመረጃ ጦርነቱን በኢትዮ ፎረም ሚዲያ ዜና አቅራቢነትና አዘጋጅነት ተቀላቀለ። በአማራ ብሔርተኝነት ፖለቲካ ላይ ያለመሳተፉ አብሶ ደግሞ ኢትዮ ፎረም ሚዲያን መቀላቀሉ በርካታ ወቀሳዎችን አስከትሎበታል። አበበ ጎጃም የደብረ ኤልያስ ተወላጅ ሆኖ ሳለ አማራን ሲገደልና ሲያስገድል ከኖረው ከህወሓት ጎን ተሰልፎ ለገዛ ወገኑ ጥፋትና እልቂት መሳሪያ ይሆናል በሚል አማራው አሁንም እንደተቀየመው ነው። ምናልባት ኮንስኩዌንሺያሊስቱ አቤ ከኢትዮ ፎረም ዳጎስ ያለ ገንዘብ ስላገኘ ይሆን? የትም ፍጭው አቀንቃኝነቱ ጠልፎት ይሆን? ምክንያት
ምክንያቱም በውል አላወቅንም። ከጉምቱ ሊቃን፣ ደራሲያን፣ ባለቅኔዎች፣ ደብተራዎች፣ ጳጳሳት መፍለቂያ ደብረ ኤልያስ ተወልዶ የጠላት የትሮይ ፈረስ እንዴት ይሆናል የሚለው ቅሬታ ግን እስካሁን በአማራው ዘንድ ጥርስ ያስነከሰበት ጉዳይ ነው። ከና አህያውም ሞተልሽ እንዲል አማራ። ዋናው የኢትዮ ፎረም ሚዲያም ተዘጋ እየተባለ ነው። ምን ትላላችሁ? ጤና ይስጥልን።